እምነት ማለት ነው። አንደኛም የትግራይ ሰዎች ወደ ማዕከል ቢመጡ እኔ ምንም ችግር የለብኝም። ወደ ማዕከልም መምጣት አለባቸው። እንደውም ፍላጎቴ ወደ ማዕከል እንዲመጡ ነው። መከላከያም እንዲቀላቀሉ፣ ፌዴራል መንግስት ላይ እንዲገቡ፣ የፓርላማ እንዲገቡ፣ አስፈጻሚ ውስጥ እንዲገቡ፣ የትግራይ ኮሚኒቲም ሙሉ ለሙሉ ከኢትዮጵያ ጋር የነበረው ቁርሾና የነበረው መበጠስ ተስተካክሎ ወደ ነበረበት እንዲገባ ነው። በመምጣታቸው የተሰማ ቅሬታ ወይም እንትን አይደለም። ይሄ በደንብ እንዲታወቅልኝ ይፈልጋል። እዚህ ሚዲያ 3-4 ጊዜ አንኳር ኮር ከተከራከርንባቸው ጉዳይ ከኤርሚያስ ጋር ብዙ ዲቤት ካረግንባቸው ጉዳዮች አንዱ ህወሓት በፍጹም ወደ ማዕከል የመምጣት ፍላጎት የለውም፣ እኔ ደግሞ ይመጣል እያሴረ ነው ከበስተጀርባ ወደ የመምጣት ፍላጎት አለው። ረጅም ጊዜ ነው፣ አንድ ሳይሆን 3-4 መድረኮች ነው ያየነው። ማስታወሰው የመምጣት ፍላጎት የላቸውም። ኖ ከጀርባ እያሴሩ ነው። የሚፈልጉት መምጣት ነው። ሲመጡ ደግሞ የሚመጡት ለሌላው አጥፊና ስጋቱ ነው መምጣት የሚፈልጉት። ቢመጡ ደስ ይለኛል የሚለውን ግን ረሳኸው ሀብታሙ። ቢመጡ ደስ ይለኛል የሚለው ፌዴራል መከላከያም ቢቀላቀሉ ሌላም ቦታ ቢቀላቀሉ ደስ ይለኛል የሚለው እሱን ጨምሮ ቢመጡ ደስ እንደሚልህም አሁን ገልጸኸዋል። አሁንም እኔ መጥቀስ አያስፈልገኝ፣ ምክንያቱም አሁን ስለገለጽከው እሱ ደስታህን እጋራለሁ። ማለት እኔ ደስ የማይለኝ ነገር እንኳን ቢሆን አንተ ደስ ካለ ችግር የለም። እኔ ሪዝን እፈልጋለሁ ለመደሰት፣ ሲሄዱም ለመከፋት ሲመጡም ለመቀበል ሪዝን እፈልጋለሁ። ዋናው እኔ ላነሳ የፈለኩት ግን ለረጅም ጊዜ የተከራከርነው የመምጣት እቅድ ፍላጎት ወደ መሃል የላቸውም። እኔ ደግሞ አላቸው፣ ያሴሩ ነው፣ እየተዘጋጁ ነው፣ ይመጣሉ። እሱም ፓርት ነው ማንሳት የፈለኩት። አሁን እንዲህ ብዬ ነበር እንደዛ ምናምን ሳይሆን የመምጣት ፍላጎት እንደነበራቸው በእርግጠኝነት መናገሬ ልክ ነበረ። ያሴሩት ልክ ነበር፣ መተዋል።